የመጨረሻው እውነተኛ የእግር ኳስ ተጫዋች ጥራልን ብትሉኝ ወይን ሮኒን ነው መላችሁ። ምክንያቱም እንዴት መሰላችሁ? ወይን ሮኒን ትኩር ብላችሁ ስታዩት በምንም ተአምር ታላቁ የዓለማችን የእግር ኳስ ኮከብ አይመስልም ነበር። ኦፍ ኮርስ ይጠጣ ነበር፣ ይጣላም ነበር፣ እንደዚህችም ሳብ ያደርግ ነበር። በአጠቃላይ ሰውነቱን ስታዩት የመጠጥ ውፍረት ነበረበት። ለምን ዋሻችኋለሁ? ጋዜጠኞች ወፍራምና አስቀያሚ ይሉት ነበር፣ ደጋፊዎችም ሽሬክ ይሉት ነበር። አንዳንድ ሰዎችማ ገና 27 ዓመቱ ሲሞላው ይህ ሰው አብቅቶለታል ብለው ደምድመው ነበር። ነገር ግን በአንድ ወቅት ሰር አሌክስ ፎርግሰን በ30 ዓመት ውስጥ ከታዩ ምርጥ የእግር ኳስ ተጫዋቾች መሃል ወይን ሮኒ አንዱ ነው ብለው አሞካሹት። ቴሪ ኦንሪ ደግሞ ወይን ሮኒ 16 ዓመቱ እያለ ይህ ሰውማ 16 ዓመቱ አይደለም 36 ዓመቱ ነው ይል ነበር። ገና በ18 ዓመቱ እኮ ነው አውሮፓን ዲስትሮይ ያደረጋት። በ24 ዓመቱ ከሊዮኔል ሜሲ እና ከክሪስቲያኖ ሮናልዶ ውጪ በምድር ላይ ካሉ ምርጥ ተጫዋቾች መካከል ዋነኛው እሱ ነበር ሊባል ይችላል። ነገር ግን በሆነ ምክንያት በሮናልዶ የንግስና ዘመን ትልቁ መስዋዕት የሆነው ወይን ሮኒ ሳይሆን አይቀርም። ምክንያቱም ክርስቲያኖ ሮናልዶ ወደ ፍጹም ማሽንነት ሲቀየር፣ ሮኒ ግን ሰው ሆኖ ነበር የቀረው። መረጋጋት የሚባል ያልፈጠረበት ጥይት የሆነ ልጅ ግን ደግሞ በጣም ብልህ የሆነ ልጅ ነበር። እናም ምናልባት ሰዎች ዛሬም ድረስ ስለሱ የሚከራከሩት በዚህ ምክንያት ሳይሆን አይቀርም። ለመሆኑ ወይን ሮኒ ከክርስቲያኖ ሮናልዶ በላይ ተሰጥኦ ነበረው? እንግሊዝ ሀገርስ በገዛ እጇ ወይን ሮኒን አጥፍተዋለች ብላችሁ ታስባላችሁ? የሮኒ ብቃትስ ለምንድን ነው እንዲህ በለጋ እድሜው የቀነሰው? ማንቸስተር ዩናይትድ አውሮፓን ይቆጣጠራል ሲባል ወይን ሮኒ መስዋዕት ሆነ። አያችሁ፣ እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ የምፈልገው። ምክንያቱም የኳስ አፍቃሪዎች በደንብ ያልተረዱት ይህ የእንግሊዝ ታላቅና ፍጹም ተጫዋች እንዴት በስህተት ወደሚፈረጅ አፈ ታሪክ ወይም ሌጀንድ ሊቀየር ቻለ። እንግዲህ ይህ የወይን ሮኒ ታሪክ ነው፣ የመጨረሻው እውነተኛ የእግር ኳስ ተጫዋች። አያችሁ፣ ወይን ሮኒን ጠንቅቃችሁ ለመረዳት ሊቨርፑልን በደንብ መረዳት ይኖርባችኋል። ዛሬ ቱሪስቶች የሚጎበኙት ያንን ውብ የሆነና ያሸበረቀ ከተማ አይደለም እምላችሁ፣ እውነተኛዋን ሊቨርፑል፣ ያቺ ለማንም ምህረት ማታሳይ ጨካኝ ከተማ፣ በላብ አደሩ ማህበረሰብ የመኖር ትግል ላይ የተገነባችውና በእግር ኳስ ያበደችው ከተማ። ወይን ሮኒም ጥቅምት 24 ቀን በ1985 እንደ ፈረንጆቹ በክሮስቴስ ተወለደ። ይህ ቦታ በሊቨርፑል ውስጥ ጠንካራና ኮስታራ መሆን ከተሰጠው እኩል ዋጋ የሚሰጠው አስቸጋሪ መንደር ነበር። እናም ሮኒ ከዚያ አካባቢ ጋር በጣም ተስማሚ ነበር። የተደላደለ ህይወት እኮ አልነበረውም። በዛ ላይ ጨዋ ሰው አልነበረም። ትላልቅ ሰዎችም ማራኪና ተጫዋች ብለው የሚገልጹት አይነት ልጅ አልነበረም። ጸበኛ ነበር፣ ተወዳዳሪና ተፎካካሪም ነበር። ግን አንድ ያሳበደው ነገር ነበር። እሱም እግር ኳስ ነው። በሊቨርፑል ማደግ ማለት እግር ኳስ መዝናኛ ማለት አይደለም። እግር ኳስ ራሱ ማንነት ነው። በዚያም ወቅት ኤቨርተን እና ሊቨርፑል የእንግሊዝ ፕሪሚየር ሊግን ተቆጣጥረውት ነበር። ሊቨርፑል አውሮፓን አንበርክኮ ነበር። ኤቨርተን ሻምፒዮንስ ሆኖ ነበር። በአጠቃላይ ከተማዋ በእግር ኳስ ትተነፍስ ነበር ብንል ማጋነን አይሆንብንም። ሮኒም ይህንን ሁሉ በደሙ አዋሃደው። ነገር ግን ከሌሎች ወደፊት ከሚፈጠሩ ከዋክብት በተለየ ሮኒ መቼም ቢሆን አስገራሚ ታምረኛ ልጅ አይመስልም ነበር። ያቀጭንና ለስላሳ አካላዊ ውበት አልነበረው። ገና በልጅነቱ ብታዩት ይህ ልጅማ ለጦርነትና ለትርምስ ነው የተፈጠረው ትሉ ነበር። ሰፊ ትከሻ ነው ያለው፣ በዛ ላይም ጭኑ ምን እንደሚያክል፣ በዛ ላይ ደግሞ አንገር ኢሹ ነበረበት። ስሜቱን መቆጣጠር አይችልም፣ ንዴቱም ተሎ አይበርድለትም። ከመጀመሪያው አንስቶ ሮኒ እግር ኳስ የሚጫወተው መላውን ዓለም የተቆጣ ይመስል ነበር። የቀድሞ አሰልጣኞቹ ከጊዜ በኋላ ፈጽሞ ፍርሃት የሌለው ብለው ገልጸውታል። በራሱ የሚተማመን ልጅ እያልኳችሁ አይደለም፣ ፊርለስ ነው። ፍርሃት የሚባል አልፈጠረበትም። አያችሁ አይደለ? በእነዚህ ሁለት ቃላት መካከል ትልቅ ልዩነት አለ። በራስ መተማመንህ ሊጠፋ ይችላል፣ ፍርሃት አልባነት ግን የማንነትህ አካል ነው። ገና በ10ዎቹ ዕድሜ መጀመሪያ ላይ ሮኒ በተለያዩ የእንግሊዝ ከተሞች እየተዘዋወረ ወደ ሙዚቃ ድግሶች ወይም ኮንሰርቶች ይሄድ ነበር። ጠብ ውስጥ ይገባል፣ አልኮል ይጠጣል። ወደ ልምምድ ሜዳም የሚመለሰው አካሉ ተጎሳቅሎና አብጦ ነበር። አብዛኞቹ የእግር ኳስ አካዳሚዎች ቢሆኑ አባረውት ነበር። ኤቨርተን ግን አላባረረው። ምክንያቱም እጅግ በጣም ተሰጥኦ ነበረው። ተሰጥኦ ስላችሁ ተራ ተሰጥኦ አይደለም፣ የሚያስፈራ ተሰጥኦ ነው። ለኤቨርተን የታችኛው ቡድን በ29 ጨዋታዎች ብቻ 114 ግቦች አስቆጠረ። ገና በ14 ዓመቱ ከ19 ዓመት በታች ቡድን ጋር ይጫወት ነበር። ከሱ በብዙ ዓመታት የሚበልጡ ተከላካዮች በአካላዊ ብቃት ሊቋቋሙት አልቻሉም። በስነ ልቦና ረገድስ ያሸብራቸው ነበር።
ጄሚ ካራገር በአንድ ወቅት እንደሚያስታውሰው ከሆነም ዌይን ሮኒ ቲንኤጀር እያለ የእግር ኳስ ቀጣዩ ታላቅ የዓለም ኮከብ እኔ ነኝ ብሎ በይፋ አውጆለታል። ይህ በትዕቢት የተሞላ ቲንኤጀር ሊመስላችሁ ይችላል፣ ነገር ግን ዌይን ሮኒ ያምንበት ነበር። እናም መላው የመርሲሳይድ ክልል ይህ ልጅ ከሌሎች ፍጹም የተለየ ሊሆን እንደሚችል መገንዘብ ጀመረ። ከዛም የኤፍኤ ዩዝ ካፕ ጉዞ መጣ። ሮኒ ኤቨርተንን ብቻውን ተሸክሞ ወደ ፍጻሜው አደረሰው። ግቦች፣ ለግብ የሚሆኑ ኳሶች ማመቻቸት ወይም አሲስቶች፣ አካላዊ የበላይነት። ህዝቡም ስቴዲየም የሚመጣው ያንን አንድ ታዳጊ ልጅ ለማየት ብቻ ሆነ። ከአስቶን ቪላ ጋር በተደረገው የፍጻሜ ጨዋታ ላይ ግብ ካስቆጠረ በኋላ ሮኒ ማሊያውን ወደ ላይ ገልብጦ ከውስጥ የነበረውን መልእክት አሳየ። ዋንስ አ ብሉ ኦልዌይስ አ ብሉ፣ አንዴ ሰማያዊ ሁሌም ሰማያዊ፣ አንዴም ኤቨርተናዊ ሁሌም ኤቨርተናዊ ማለት ነው። በዛ ቅጽበትም የኤቨርተን ደጋፊዎች ይህ ልጅ ማየኛ ነው ማለት ጀመሩ። የአካባቢያቸው ልጅ፣ እውነተኛ ኤቨርተኒያን፣ ከነሱ መካከል የበቀለ ክለቡን ወደ ቀደመ ታላቅነቱ የሚመልስ ልጅ። እናም በ2002 እንደ ፈረንጆቹ ዴቪድ ሞኢስ የኤቨርተን ዋና አሰልጣኝ ሆነ። ወዲያውንም አንድ ሰው መጥቶ ዴቪድ ሞኢስን እድለኛ ኖት፣ አካዳሚው ውስጥ እኮ ዌይን ሮኒ የሚባል ተጫዋች አለ አላቸው። ኤቨርተን ውስጥ ያለ እያንዳንዱ ሰው ጉዳዩን አስቀድሞ ያውቅ ነበር። ሮኒ ዝም ብሎ ሌላ ተራ የአካዳሚ ተሰጥኦ አልነበረም። እሱ የክለብን እጣ ፈንታ ሙሉ በሙሉ የሚቀይር ብቸኛው ተአምረኛ ልጅ ነበር። ገና በ16 ዓመቱም የኤቨርተን የቅድመ ውድድር ዘመን ተቀላቀለ። በጥቂት ቀናት ውስጥም ነው የምላችሁ ዋናዎቹ ተጫዋቾች በሐሳብ ተመቱ። ለእነሱ አክብሮት ስላሳያቸው አልነበረም፣ ስላላከበራቸው ነበር። በከፍተኛ ጠበኝነት ይጋጫቸው ነበር። ኳስ እንዲሰጠውም በጣም ነበር የሚጮኸው። የማይታመንና አስደናቂ የሆነ ሙከራ የሚያደርግ ነበር። ፍርሃቱም እንደነገርኳችሁ ነው። ካለምንም ፍርሃት ነበር የሚጫወተው። ይህ በራስ መተማመኑም ቶተንሃምን ለመግጠም ለመጀመሪያ ጊዜ የመጫወት እድል ዴቢው አስገኘለት። የቶተንሃም ደጋፊዎችም አንተ ማነህ እያሉ በስቴዲየሙ ያፌዙበት ነበር። ከጥቂት ደቂቃዎች በኋላ ግን ሮኒ ለጎል የምትሆን ድንቅ ኳስ አመቻችቶ አቀበለ። ከዛ በኋላማ ወሬው እንኳን ወደ ፕሪሚየር ሊግ በሰላም መጣ ሆነ። ነገር ግን እውነተኛውና ትልቁ ፍንዳታ የመጣው ከሳምንታት በኋላ ነበር። ጥቅምት 19 2002 ኤቨርተን ከአርሰናል ጋር ተገናኘ። በወቅቱ ደግሞ አርሰናሎች የማይደፈሩ ነበሩ። እንዳሁኑ ዋንጫ ሳያሸንፉ በፊት the invincibles ወይም የማይሸነፉ የማይበገሩ ተብለው የሚጠሩበት ጊዜ ነበር። ለተከታታይ 30 ጨዋታዎች አልተሸነፉም ነበር። ቴሪ ኦንሪ፣ ፓትሪክ ቬራ፣ ዴኒስ ቤርካምፕ፣ አሽሊ ኮል ግዙፍ የከዋክብት ስብስብ ነበረበት። ዌይን ሮኒ በተቀያሪ ወንበር ተቀምጦ ነበር። ጨዋታው ወደ ማብቂያው ደቂቃዎች ሲቃረብ ውጤቱ አቻ ነበር። በዛን ሰዓት ሮኒ ወደ ሜዳ ገባ። ወዲያውኑም ልክ መንፈስ እንደተጠናወተው ሰው መጫወት ጀመረ። ይሮጣል፣ ይንፈራግጣል፣ ይታገላል፣ ኳስ እንዲሰጠውም ይጠይቃል። ከዚያም ያ ታሪካዊ ቅጽበት ተከሰተ። አስገራሚ የሮኬት ምት ነበር የመታት። ከቦክስ ውጪም ነበር። ጉዲሰን ፓርክ በደስታ ተናወጠ። የአርሰናልም ያለመሸነፍ ጉዟቸው አበቃ። ኮሜንታተሩም ዛሬም ድረስ የእግር ኳስ አፍቃሪዎች የሚያስታውሱትን ያንን ዝነኛ ቃል እንዲህ ሲል ጮኸ። ስሙን መቼም እንዳረሱት ዌይን ሮኒ። ገና በ16 ዓመቱም ዌይን ሮኒ ትንሹ የፕሪሚየር ሊግ ጎል አስቆጣሪ ሆነ። ነገር ግን የሚያስፈራው ፓርት ምን መሰላችሁ? ያቺ ያገባት ግብ አልነበረችም። የሮኒ ባህሪው ነበር የሚያስፈራው። አቲቲዩዱ በምንም ተአምር አይቀመስም። ይህ ታዳጊ ልጅ ከነዛ ሌጀንድ የሚባሉ ሰዎች እኩል እዛ ቦታ መገኘት እንዳለበት ጭንቅላቱን አሳምኖታል። ቴሪ ኦንሪም በዚህ ሰዓት ነበረ ሮኒን ስመለከተው ትልቅ ሰው ይመስለኛል ያለው። አርሰን ቬንገር ደግሞ እስካሁን ድረስ ካየኋቸው የፕሪሚየር ሊግ ትልቁ ተሰጥኦ ያለው ተጫዋች ዌይን ሮኒ ነው አለ። አይገርማችሁም? በአንድ ጀንበርም እንግሊዝ የምታብድለት አንድ ኮከብ አገኘች። ነገር ግን እንደምታውቁት ታዋቂነት ደግሞ የራሱ መዘዝ ይዞ ይመጣል። ምክንያቱም የእንግሊዝ ጋዜጣ አሳታሚዎች ታብሎይድስ ይባላሉ፣ አይናቸው ሮኒ ላይ ጣል አረጉ። እናም እንደ ዴቪድ ቤካም ሳይሆን ሮኒ ለገበያ እንደሚመች ማራኪ ኮከብ የሚያስፈልጋቸውን መልክ አያሟላም ነበር። ይህ ማለት ጋቢናውና ቁመናው ማራኪ አልነበረም። በቃለ መጠይቆች ይኮላተፋል። ያልተገራና ጨዋነት የጎደለው ሰው እንደሆነም ያስታውቃል። አንዳንድ ጋዜጦችማ ስለ ሮኒ ማፌዝ ስራቸው ነበር። ከዚያም የሰውነት ቅርጹን ማመናጨቅ ወይም ቦዲ ሼሚንግ ጀመሩ። ሮኒ እንደምታውቁት ነው፣ ቀጭን አይደለም፣ ቅርጽ የወጣለት ሰውነትም አልነበረው። በተፈጥሮው የሰውነት ፋቱ ከፍተኛ ነበር። ነገር ግን ተቺዎቹ ያልተረዱት ነገር ሮኒ ልዩ የሰውነት አወቃቀር ራሱ ሰዎችን የሚያስፈራበት አንዱ መሳሪያው መሆኑን ነበር።
ጉልበቱን ስታዩት እኮ ፈንጂን ነው የሚያካክለው። ነገር ግን ሚዛኑን የመጠበቅ ብቃቱ ደግሞ የሚያስገርም ነው። ደግሞ በዛ ላይ ፍጥነት አለው። ይህንን ያክል ስብ ተሸክሞ እንዴት እንደሚሮጥ ይገርማል። ከእግር ኳስ ተጫዋች ይልቅ የተገነባው እንደ ቦክሰኛ ነበር። እናም ገና በ17 ዓመቱ የእንግሊዝ ብሔራዊ ቡድን ጥሪ ያቀረበለት። እናም እንደገና በታሪክ ሮኒ ትንሹ ተጫዋች ሆነ። በታሪክም ትንሹ ግብ አስቆጣሪ ሆነ። በየወሩ ሲጫወት ስታዩት እኮ አዳዲስ ክብረ ወሰኖች ለማስመዝገብ ይመስላል። ነገር ግን ሮኒ ከሌሎች ተአምረኛ ልጆች በትክክል የሚለየው ነገር የአእምሮ ጥንካሬውና ስነ ልቦናው ነበር። አብዛኞቹ ታዳጊዎች በእድሜ ከሚበልጧቸው ታላላቅ ከዋክብት ጋር ሲጫወቱ በጥንቃቄና በፍርሃት ነው። ሮኒ ግን በምንም ተአምር አይሰማችሁ። በአካል በአእምሮና በስሜት ሁልጊዜ ማሸነፍ ይፈልግ ነበር። እንግሊዝ ደግሞ ይህ ልጅ ለሱ አዲስ ነው። እንደሱ አይነት ልጅ አይታጣቅም። በ2004 ዌይን ሮኒ እድሜው ገና 18 ነበር። ሆኖም ግን የመላ ሀገሪቱን ታላቅ ተስፋና እምነት በትከሻው ላይ ተሸክሞ ነበር። እንግሊዝ ወደ ዩሮ 2004 ውድድር ስትገባ ለስኬት እጅግ ተርባ ነበር። ምክንያቱም ቤካም ነበራት፣ ላምፓርድም ነበራት፣ ጄራርድ ነበራት፣ አሽሊ ኮልም ነበራት። ያ ወርቃማው ትውልድ ወይም ጎልደን ጄኔሬሽን ተብሎ የሚጠራው ስብስብ። ግን ውድድሩ ከመጀመሩ በፊት አሁንም የእንግሊዝ ጋዜጠኞች ስለ ሮኒ ክብደት ማውራት ጀመሩ። ወፍራም እያሉ ይጠሩት ነበር። ስለ ሙያዊ ስነ ምግባሩም ጥያቄ ያነሱ ነበር። መልክና ቁመናውም ያጥላሉ ነበር። ከዚያም ውድድሩ ተጀመረ። ግን ከነዛ ወሬዎች መካከል አንዱም እንኳ ዋጋ አልነበረው። ከፈረንሳይ ጋር በተደረገው ጨዋታ ሮኒ ሊሊያን ቱራምን ክፉኛ አስጨነቀው። በጉልበት በለጠው፣ በፍጥነትም ቀደመው፣ በአካላዊ ጥንካሬም አሸነፈው። ይህ የሆነው ገና በ18 ዓመቱ ነበር። እንግሊዝ በጨዋታው ማብቂያ ላይ ብትሸነፍም ሮኒ ግን ማንነቱ ለመላው ዓለም አውጆ ነበር። ከዚያም ስዊዘርላንድ መጣች፣ 2 ግቦች። በአውሮፓ ዋንጫ ታሪክም ትንሹ ግብ አስቆጣሪ ሆነ። ከዚያም ክሮኤሽያ መጣች፣ ከሩቅ ርቀት የተቆጠረች ድንቅ ግብም አስቆጠረ። ከአስደናቂ የግል ሩጫ በኋላ የተቆጠረች ሌላ ሁለተኛ ግብ። በድንገት እንግሊዝ አበደች። አገሪቱ ይህን ክስተት ሮኒ ሜኒያ ስትል ጠራችው። ያ ወፍራምነ ሲሉት የነበሩት ጋዜጠኞችም ከፔሌ ጋር ያነጻጽሩት ጀመር። አንዳንድ እግር ኳስ ባለፉት 10 ዓመታት ውስጥ ካያቸው ታዳጊዎች ሁሉ ምርጥ እሱ ነው አሉ። እንዲህ እየሆነ እያለ ግን ፍጹም መቅሰፍት መታው። የሩብ ፍጻሜ ጨዋታ ፖርቹጋል። ሮኒ እግሩ ላይ ስብራት አጋጠመው። እንግሊዝም በዛን ሰዓት ነበር የተፈረካከሰችው። ሮኒም ያ ታላቅ ህልሙ ሲሞት ሆስፒታል ውስጥ ተኝቶ ነበር የተመለከተው። ነገር ግን ጉዳት ላይ ሆኖም እንኳን ቲም ኦፍ ዘ ቶርናመንት ተብሎ ተሰይሞ ነበር። እናም በዚያ እድሜው ይህን ያክል የበላይነት ነበረው። ከዩሮ 2004 በኋላ ዌይን ሮኒ በእግር ኳስ ዓለሙ ውስጥ እጅግ ተፈላጊው ውድ ሀብት ሆነ። ሪያል ማድሪድ ፈለገው፣ ቼልሲ ከጀለው፣ ማንቸስተር ዩናይትድም ተመኘው። ኤቨርተንስ ካላችሁ ኤቨርተንማ በጣም ደንግጠው ነበር። ምክንያቱም የሆነ ጊዜ አንዴ ሰማያዊ ሁሌም ሰማያዊ የሚል ማሊያ ለብሶ ስለነበር አይወጣም ብለው ነበር። ግን የሌሎች ክለቦች ፍላጎት ሲያዩ ግን ገንዘብ የማይቀይረው ነገር የለም ለካ ብለው ማሰብ ጀመሩ። ኤቨርተን በዛን ሰዓት በፋይናንስ ቀውስ ውስጥ እየሰመጠ ነበር። ነገር ግን ስለ ሮኒ የዝውውር ዜናዎች አንዳንድ ጋዜጣዎች ማሳተም ጀመሩ። በዛው እያሉም ትንኮሳቸውን ጣል ማድረግ ጀመሩ። በድንገት የሮኒ የግል ህይወት የአገሪቱ መዝናኛ ሆነ። ስለሚጠጣው አልኮል፣ ስለሚያድርበት ጭፈራ ቤት፣ ስለ ሴቶች፣ ስለሚያደርጋቸው ጸቦች አንዳንዶቹ በእርግጠኝነት የተጋነኑ ነበሩ፣ አንዳንዶቹ ግን እውነት ነበሩ። በዚህ መሃል ነው ታዲያ ሮኒ ግራ መጋባት የጀመረው። በራሱ የመተማመን ስሜት ስለጎደለው እኮ አይደለም፣ ነገር ግን ታዋቂነት በጣም በፍጥነት ስላገኘው ነበር። ሰር አሌክስ ፈርጉሰን በሮኒ ፍቅር አብዶ ነበር። ፈርጉሰን ደግሞ እንደምታውቋቸው ነገሮችን አጋነው የመናገር ስሜት የላቸው። በነሐሴ ወር 2004 ላይም ማንቸስተር ዩናይትድ 37 ሚሊዮን ዩሮ ለኤቨርተን ከፍሎ ሮኒን ገዛው። በዚያች ቅጽበትም ሮኒ እጅግ በጣም ውዱ ታዳጊ የእግር ኳስ ተጫዋች ሆነ። ሮኒ ወደ ማንቸስተር ዩናይትድ በመሄዱ ልባቸው የተሰበሩ አካላት ነበሩ። እነሱም ኤቨርተኒያንስ ነበሩ። አንዳንዶቹ አንተማ ጭራቅ ነህ፣ ሽሬክ ነህ ሲሉት፣ አንዳንዶቹ ደግሞ ይሁዳ ነህ አሉት። በየመንገዱ የሮኒ ምስል ካለ ይገነጠላል፣ ይቀደዳል። ቁጣው በመላው መርሲሳይድ ክልል ተሰራጨ። ነገር ግን ሮኒ ወደፊት መጓዙን አላቆመም። ምክንያቱም አሁን የህይወት ትልቁ ፈተና መጣ። ማንቸስተር ዩናይትድ፣ ኦልድ ትራፎርድ፣ በእንግሊዝ ውስጥ ትልቁ መድረክ። እናም በሆነ ተአምር የመጀመሪያ ጨዋታው ከናኘለት ዝና በላይ እጅግ አስደናቂ ሆነ። የአውሮፓ ቻምፒየንስ ሊግ ከፊነርባቼ ጋር በ17ኛው ደቂቃ ላይ የመጀመሪያው ግብ፣ ከቅጣት ምት ክልል ውጪ ሌላ ሁለተኛ ጎል፣ በፍሪ ኪክ ሶስተኛ ጎል። በዛን ሰዓት ሃትሪክ ሰራ። እግር ኳስ እስካሁን ድረስ ካያቸው ታላላቅ የመጀመሪያ ጨዋታዎች መካከል አንዱ ነበር።
ጆርጅ ቤስት በአንድ ወቅት የክርስቲያኖ ሮናልዶን የመጀመሪያ ጨዋታ እስካሁን ካያቸው ሁሉ እጅግ አስደሳች እንደነበሩ ገልጾት ነበር። የሮኒ መጀመሪያ ጨዋታ ግን ከዚህ ዓለም ውጪ የሆነ ከተፈጥሮ በላይ የሆነ ክስተት ይመስል ነበር። ግን እዚህ ፓርት ላይ ደግሞ የሮኒ እድገትና ወደ ላይ የመውጫ ደረጃ በጣም ውብ መሆን ነበረበት አይደል? ነገር ግን ሁሉም ነገር ወደ አመጽና ሁከት ተቀየረ ይላሉ። ምክንያቱም የእንግሊዝ መገናኛ ብዙሃን ሮኒን ሙሉ በሙሉ አልተቀበሉትም ነበር። እነሱም የሚያሳትሟት መጽሔትና ጋዜጣ እንዲነበብላቸው በማለት ስለ ሮኒ ክፉ ነገር መለጠፍ ብቻ ይወዱ ነበር። ክብደት ከጨመረ ክብደት ጨምሯል፣ ጸጉሩ ሲሸሽ ጸጉሩ ሸሽቷል፣ አንድ ጨዋታ ላይ ደካማ ብቃት ካሳየ ይህ ሰው ደካማ ነው። ሁሉም ነገሩ እሱን ለማጥቃት እንደ ጦር መሳሪያ ይጠቀሙበት ነበር። ሮኒስ በበኩሉ ለወሬ የሚሆን ነገር አይነፍጋቸውም ነበር። ይጠጣል፣ ያጨሳል፣ ከሴቶች ጋርም ይታያል። በቁጣ ከሰዎች ጋር ሲጣላም በካሜራዎች ፊት ነው። ነገር ግን ሮኒን እጅግ ማራኪና ጠንካራ የሚያደርገው ነገር ምን እንደሆነ ታውቃላችሁ? በዙሪያው ያ ሁሉ ጥፋትና ትርምስ ኖሮ እንኳን ማለት ነው፣ እሱ ግን ወደፊት መራመዱን አላቆመም። በማንቸስተር ዩናይትድ የመጀመሪያ የውድድር ዘመኑ በባላንዶር ደረጃ ውስጥ 8ኛ ሆኖ አጠናቀቀ። ይህ ደግሞ ገና በ18 ዓመቱ ነበር። በሊቨርፑል ላይ ጎል አስቆጠረ። በደርቢ ጨዋታዎች ላይ ግብ አስቆጠረ። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም ፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ሽልማትን አሸነፈ። እናም እንደ ሩድ ቫን ኒስተልሮይ፣ ክሪስቲያኖ ሮናልዶ እና ሌሎች ታላላቅ ከዋክብት ያሉበትን ስብስብ እየተጋራ የዩናይትድ ከፍተኛ ግብ አስቆጣሪ መሆን ቻለ። ከዚያም 2006 የዓለም ዋንጫ መጣ። እናም እንደገና እንግሊዝ ተስፋዋን ሮኒ ላይ ጣለች። ነገር ግን በዛን ሰዓት አንድ ችግር ነበረ። ሮኒ ለውድድሩ ብቁ አልነበረም፣ ፊት አልነበረም። ሮኒ እግሩ ላይ እንደገና ስብራት አጋጥሞት ነበር። እውነታውን መቀበል ያቃታት ብትኖር ግን እንግሊዝ ነበረች። ሮኒ ከጉዳቱ ለማገገም በጣም ተጣደፈ። ህመሙን እየቻለ ተጫወተ። እናም በመጨረሻ ነገሩ ሁሉ ፈነዳ። የሩብ ፍጻሜ ጨዋታ ፖርቹጋል መጣች። ሪካርዶ ካርቫልሆ፣ ክርስቲያኖ ሮናልዶ፣ ቀዩ ካርድ፣ ያቺን የአይን ጥቅሻ፣ ፍጹም ትርምስ። ያ ቅጽበት ወዲያውኑ በታሪክ የማይረሳ ሆኖ ተመዘገበ። ሮናልዶ እንደ ክፉ ጨካኝ ተደርጎ ተቆጠረ። ሮኒ ደግሞ እንደ ወሮ በላ እንደ ዱርዬ ሆኖ ተፈረጀ። ሰዎች በማንቸስተር ዩናይትድ ውስጥ የነበረው የሮናልዶ ዘመን ሲያስታውሱ አብዛኛውን ጊዜ የሚያስቡት ክርስቲያኖ ሮናልዶን ብቻ ነው። ያስቆጠራቸው ግቦች ብትሉ፣ ባላንዶሩ ብትሉ፣ እነዚያ ያደረጋቸው ስቴፕ ኦቨሮች ብትሉ፣ ነገር ግን ከዚያ እድገት በስተጀርባ ዋይን ሮኒ ቆሞ ነበር። ሮኒ ራሱ መላው የቡድኑ መዋቅር ወይም ሲስተም ነበር። ሮናልዶ ደግሞ ጨራሹ ወይም ደ ፊኒሸር ነበር። ሰር አሌክስ ፈርጉሰን እስካሁን ካሰለጠኑት ማንኛውም አጥቂ በላይ ሮኒን ይበልጥ ያምኑት ነበር። ለምን? በጣም ጥሩ ጥያቄ ነው። ምክንያቱም ሮኒ ክለቡን ለማዳንና ለመርዳት የሚሄድበት ርቀት በጣም አስገራሚ ነበር። ወደ ኋላ ተመልሶ ይጫወታል፣ ፕረስ ያደርጋል፣ እንደ ጉድ ይጋጫል፣ እድሎችም ይፈጥራል። በግራ ክንፍም ይጫወታል፣ በአጥቂነትም ይጫወታል። ቡድኑ በአጠቃላይ የፈለገውን ማንኛውንም ቦታ መሸፈን ይችላል። ሮናልዶ እንደምንም ተጋግጦ ወደፊት ማለፍ ይችላል፣ ምክንያቱም ሮኒ ያሉ ክፍተቶችን ይሸፍንለት ነበር። ሮናልዶ የቡድኑ ዋና ገጽታ ሆነ፣ ሮኒ ግን የሚያንቀሳቅሳት ሞተር ሆነ። ያ ታላቅ መስዋዕትነት ዩናይትድ ገበያውን እንዲቆጣጠር ረድቶታል። የሻምፒዮንስ ሊግ ፍጻሜ ጨዋታዎች፣ ባለብዙ ዋንጫ ያነሱባቸው የውድድር ዘመናት። እናም ሮኒ አብዛኛውን ጊዜ ሁለተኛ ረድፍ ላይ ሆኖ ቢጫወትም አሁንም ቢሆን እጅግ ከፍተኛ የሆኑ ድንቅ ቁጥሮችን ያስመዘግብ ነበር። ከዚያም የሞስኮ ሌሊት መጣ። 2008 የአውሮፓ ቻምፒዮንስ ሊግ ፍጻሜ፣ ዩናይትድ ከቼልሲ ጋር ፔናልቲ ሹት አውት። ማንቸስተር ዩናይትድ የአውሮፓ ሻምፒዮን ይሆናል። ክርስቲያኖ ሮናልዶ የባላንዶር ሽልማትን ያሸንፋል። ወይን ሮኒማ በጸጥታ ዓለም ውስጥ ካሉ እጅግ የተሟሉ እግር ኳስ ተጫዋቾች ሆኖ አረፈ። ነገር ግን በስሜት ረገድ አንድ ነገር እየተለወጠ ነበር። ምክንያቱም ሮኒ ምንም ያህል ብቃቱን ቢቀጥልም የመገናኛው ብዙሃን ትኩረት ወይም ስፖትላይቱ ግን ወደ ሮናልዶ ያደላ ነበር። እናም ሮኒ አንዲችም ቃል ትንፍሽ አላለም። የእግር ስብራት፣ የቁርጭምጭሚት ችግሮች፣ የማያቋርጡ አካላዊ ህመሞች። ሰዎችም ለመሆኑ የሮኒ ሰውነት እንዴት ነው ይህን ያክል የእግር ኳስ ጫና ሊቋቋም የቻለው ብለው መጠየቅ ጀመሩ። ይህ በጣም ትክክለኛ ጥያቄ ነበር። ምክንያቱም ሮኒ ከ16 ዓመቱ ጀምሮ ነበረ ፕሮፌሽናል እግር ኳስ ሲጫወት የነበረው። ጦርነት የመሰለ እግር ኳስ፣ ጠበኝነት የበዛበት ጨዋታ። ሮኒ ሰውነቱ እንደ ሮናልዶ አይነት አይደለም። ጄኔቲክሳቸው ይለያያል። ሮኒ ለሰውነቱ ካልተጠነቀቀ፣ መጠጥ ካላቆመ፣ ማጨስ ካላቆመ ቶሎ ሊያረጅ ነው።
የሮናልዶ ሰውነቱ ግን በጣም ፊት ነው፣ ስሊም ነው። የጡንቻዎቹ ቅርጽም ለየት ያሉ ናቸው። ሮናልዶ ወደ ማሽንነት ሲቀየር፣ ነገር ግን ሮኒ ተራ ሰው ሆኖ ቀረ። 2009 ላይም ክርስቲያኖ ሮናልዶ ማንቸስተር ዩናይትድን ለቆ ወጣ። ካርሎስ ቴቬዝም እንዲሁ ክለቡን ለቆ ወጣ። በድንገት ዋይን ሮኒ ብቻውን ቀረ። መገናኛ ብዙሃንም እንደለመደባቸው እሱ ላይ ጥርጣሬ ማሳደር ጀመሩ። ስርዓትና ራስን መግዛት ይጎድለዋል አሉ። አንዳንድ የስፖርት ተንታኞች ሮኒ ማንቸስተር ዩናይትድን የመሸከም አእምሯዊ ጥንካሬ የለውም ብለው በይፋ ተናገሩ። ሮኒ ግን እንደለመደው ወደፊት መራመድ አላቆመም። ዩናይትድ ከሃል ሲቲ ጋር ባደረጉት ጨዋታም 4 ጎሎችን አስገባ። በአንድ የውድድር ዘመን ወቅት ሮኒ 30 ግቦችን አስቆጥሮ በነበረበት ጊዜ ሜሲና ሮናልዶ ከሱ በስተጀርባ በስታቲስቲክስ ሲከተሉት ነበር። ስቴቨን ጀራርድ እንኳን በአሁኑ ሰዓት በዓለም ላይ ምርጡ ተጫዋች እሱ ነው ሲል መሰከረ። እውነቱን ለመናገር ይህ አባባል ለጥቂት ወራት እውን ሆኖ ነበር። ግን እግር ኳስ ያ የተለመደው ሮኒ ላይ የሚያሳየው ጨካኝ ባህሪው ድጋሚ ያሳየው። በአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር በተደረገው ጨዋታ ሮኒ ጉዳት አስተናገደ። እንደገና ማንቸስተር ዩናይትድ ተፈረካከሰ። የፕሪሚየር ሊግ ዋንጫም ከእጃቸው አፈትልኮ ወጣ። ከዚያም የ2010 ዓለም ዋንጫ መጣ። ሌላ ተጨማሪ መቅሰፍት። ሮኒ ፍጹም የደከመና የዛለ ይመስል ነበር። እንግሊዝም መዋቅር አልባ ሆና ታየች። መገናኛ ብዙሃኑ በድጋሚ ጨካኝነታቸው አሳዩት። ሮኒ የመላው እግር ኳስ ዓለምን ያስደነገጠ አንድ ትዕዛዝ አስተላለፈ። የዝውውር ጥያቄ ያቀረበ። ማንቸስተር ዩናይትድን ስለጠላት አልነበረም፣ ነገር ግን በሱ ምክንያት ክለቡ እያሽቆለቆለ እንደሆነ ስለተሰማው ነበር። ከዚያም ያ ያልተጠበቀው ፈንጂም እዚህ ፓርት ላይ ፈነዳ። ሮኒ ወደ ማንቸስተር ሲቲ ሊዘዋወር ነው የሚሉ ዜናዎች ተሰራጩ። ዩናይትድ ደጋፊዎች አይምሯቸውን ሳቱ። ሰር አሌክስ ፈርጉሰንም ትልቅ ክህደት እንደተፈጸመባቸው ተሰማቸው። ነገር ግን በሆነ ምክንያት ሰር አሌክስ ፈርጉሰን ሮኒ ዩናይትድ ውስጥ እንዲቆይ አሳመኑ። ግን በመካከላቸው የነበረው እምነት ተሸርሽሮ ነበር። ሮኒም ይህን የመራራቅ ስሜት በደንብ ይሰማው ነበር። የዌይን ሮኒ የእግር ኳስ ህይወቱ አንድ ታሪካዊ የሆነ ቅጽበት አለው ከተባለ ያ ቅጽበት የካቲት 12 2011 ላይ የተፈጸመ ነበር። የማንቸስተር ደርቢ ዩናይትድ ከሲቲ ጋር የሁለቱ ክለቦች ባላንጣነት ወደ እውነተኛ ጦርነት የተቀየረበት ወቅት። ጨዋታው በነበረበት አቻ ውጤት ላይ ቆሟል። ከዚያም ናኒ ያሻማት ኳስ በአየር ላይ ተንጠልጥላ ቀረች። እናም ሮኒ ያ የማይታሰበውን ተአምር አደረገ። ኳሷን በባይስክል ኪክ ወይም በኦቨርሄድ ኪክ መታት። ከኳሷ ጋር የተፈጠረው ፍጹም የሆነ ግንኙነት ነበር። የመረቡ የላይኛው ጥግ ላይ ሄዳ አረፈች። ኦልትራፎርድም በደስታ ተናወጠ። ኮሜንታተሮች አይምረዋቸው ሳቱ። በእንግሊዝ ፕሪሚየር ሊግ ውስጥ ካሉ እጅግ አስደናቂ ከሚባሉ ጎሎች መካከልም አንዱ ሆነ። ከጥቂት ወራት በፊት እኮ ሮኒ ማንቸስተር ዩናይትድን ለቆ ወደ ማንቸስተር ሲቲ ሊገባ ነበር። አሁን ግን ማንቸስተር ሲቲ ላይ ያቺ አስደናቂ ጎል አስቆጠረ። እግር ኳስ እንዲህ ነው። አንዳንድ ጊዜ በዚህ መልኩ ያስገርመናል። ሮኒ እንኳን በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ በባርሴሎና ላይም ግብ አስቆጥሯል። ነገር ግን በወቅቱ የባርሴሎና ስብስቦች የማይበገሩ ነበሩ። የፔፕ ጋርዲዮላ ስብስብ ዩናይትድን አሸነፈው። ከዚያም የ2011-12 የውድድር ዘመን መጣ። ከመረጃና ከቁጥር አንጻር ሲታይ እጅግ አስደናቂ የነበረ ዘመን ነው። ሮኒ በሁሉም ክለቦች ላይ ግብ አስቆጠረ። በአርሰናል፣ በቼልሲ፣ በሊቨርፑል፣ በቶተንሃም፣ በማንቸስተር ሲቲ። አብዛኞቹ የእግር ኳስ ተጫዋቾች የብቃት ማማ ላይ የሚደርሱት በ28 ዓመታቸው አካባቢ ነው። ዌይን ሩኒ ግን ከዚህ እድሜ በፊት ነበር ብቃቱ መክሰም የጀመረው። ለዚህም በቂ የሆነ ምክንያት አለ። እሱም በደንብ ያላገገመባቸው ጉዳቶች ነበሩ። መጠጡ አለ፣ ጭሳጭሱም አለ፣ ሴቶችም አለ። ገና በታዳጊነት እድሜው ከመጠን በላይ ጨዋታዎችን ማድረጉ ኢሞሽናል በርንአውት አጋጥሞት ነበር። ከዚያ በኋላ ግን ትልቅ የተባለ ለውጥ መጣ። ሮቢን ቫን ፐርሲ ክለቡን ተቀላቀለ። ሰር አሌክስ ፈርጉሰንም ከቦታቸው በክብር ተገለሉ። ከዛን ሰዓት ጀምሮም ነው ማንቸስተር ዩናይትድ ከውስጥ መፈራረስ የጀመረው። ሮኒ ከጊዜ ወደ ጊዜ ይበልጥ ወደ ኋላ እያፈገፈገ መጫወት ጀመረ። ፍጥነቱ ቀነሰ። የአስደናቂ ትርምስ መፍጠርነቱ ማበቃለት። ምክንያቱም ሌሎች ድንቅ የእግር ኳስ ተጫዋቾች ብቃታቸው ሙሉ በሙሉ አውጥተው አያውቁም። አካላቸውና ጥንካሬያቸው በደንብ ይጠብቃሉ። ሮኒ ግን እንደዛ አልነበረም ያደረገው። ከዚያም በኋላ ነበረ ያ በስሜት የተሞላ ሽኝት የመጣው። ወደ ኤቨርተን ጉዞ ጀመረ። ያ ካሳደገውና ከፈጠረው ክለብ ጋር ዳግም ሊገናኝ ነው። ከዚያም ወደ አሜሪካው ሜጀር ሊግ ወደ MLS ተጓዘ። ሮኒ 5 የፕሪሚየር ሊግ ዋንጫዎች፣ የአውሮፓ ሻምፒዮንስ ሊግ አሸናፊ፣ የማንቸስተር ዩናይትድ ዘላለማዊ ሌጀንድ፣ የእንግሊዝ ብሔራዊ ቡድን ሌጀንድ። ነገር ግን በሆነ ምክንያት ሰዎች አሁንም ድረስ ለመሆኑ ሮኒ በውስጥ የነበረውን ሙሉ ተሰጥኦ በተገቢው መንገድ ተጠቅሞበታል ወይስ አልተጠቀመበትም ብለው ይከራከራሉ።
እናም እንደዚህ አይነት አስደናቂ የሆነ የእግር ኳስ ትንተናና ታሪክ የምትፈልጉ ከሆነ ቻነሌን ሰብስክራይብ ማድረግ እንዳረሱ። ቀጣይ ደግሞ ባበደለት ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ